ከበስተጀርባዬ የምታዩት የዓለም እጅግ ጥብቅና ትልቁ እስር ቤት ነው። ይህ ግዙፍ እስር ቤት 40,000 እስረኞችን የሚያዝ አቅም አለው። እዚህ ያሉት ማሰብ ከምትችሉት በላይ እጅግ አደገኛ ሰዎች ናቸው። የስንት ሰዎችን ሕይወት አጥፍተዋል? 5 ወይ 10? አይ ከ50 በላይ አጥፍቻለሁ። የኤምኤስ 13 እና ሌሎች በርካታ ወንጀለኞች ቡድኖች አባላት ናቸው። እነዚህ እንስሳ እንጂ ሰዎች አይደሉም። እዚህ ያሉትን እጅግ አስከፊ የሆኑ ወንጀለኞችን ልናይ ነው። ከፍተኛ ወንጀለኞችን ለማሰር በኤልሳልቫዶር የተገነባው የዓለም ትልቁ እስር ቤት ሴኮት እንኳን ደህና መጣችሁ። እዚህ የገቡ ሰዎች ዳግመኛ በሕይወት ላለመውጣት የተፈረደባቸው ናቸው። The reason why this small country of 6 million needs the largest prison is the gangs. ይህች 6 ሚሊዮን ህዝብ ያላት ትንሽ ሀገር እንዲህ ያለ ትልቅ እስር ቤት ያስፈልጋት ለምንድን ነው? አገሪቱን ተቆጣጥረው በነበሩ የወንጀለኞች ቡድኖች ምክንያት ነው። እነዚህ ቡድኖች በፕሬዝዳንት ናይብ ቡኬሌ አስተዳደር ስር ከማርች 22 ጀምሮ ጥብቅ ቁጥጥር ተደርጎባቸዋል። በ16 ወራት ውስጥ ከ70 ሺህ ገደማ ሰዎች የሀገሪቱ 2% አቂ ታስረዋል። በሺዎች የሚቆጠሩ በሰንሰለት የታሰሩ የቡድን አባላት በሌሊት ኦፕሬሽን ወደ ሴኮት ተወስደዋል። አንዱ ከሌላው ጀርባ ራሳቸውን ደፍተው ሲቀመጡ የአንድ አካል ክምር ይመስሉ ነበር። ትዕዛዝ ለመቃወም የደፈረ የለም። ህይወታቸው በአንድ ቀን ተቀይሯል። በዚህ ዶክመንተሪ ሳይኮ በሚለው የቅጽል ስም የሚታወቀው አንዱ ጨካኝ መሪ ቃለ መጠይቅ እናደርግለታለን። 10 ደቂቃ ብቻ ነው ያለ። እንደ አውሮፓውያን አቆጣጠር በ22 የተገነባው ይህ ግዙፍ እስር ቤት በ410 ሄክታር መሬት ላይ የተዘረጉ 8 የተለያዩ ክፍሎች አሉት። መላው ተቋም በ9 ሜትር ከፍታ ባለው ግንብና በ15000 ቮልት የኤሌክትሪክ አጥር ተከቧል። 19 የመጠበቂያ ግንቦች አንዳችም ነገር እንዳያመልጣቸው ይከታተላሉ። አወቃቀሩ ማምለጥን መከላከል ብቻ ሳይሆን የማምለጥ ሐሳብ ራሱ የሚያጠፋ ነው። ከፕሬዝዳንት ጽህፈት ቤት ፈቃድ አግኝተናል። በእስር ቤቱ ዙሪያ በ2 ኪሎ ሜትር ክልል ውስጥ ያሉ ግንኙነቶች በሙሉ ተዘግተዋል። 600 ወታደሮች የውጭውን ደህንነት ይጠብቃሉ። ከመግባታችን በፊት ንብረቶቻችንን እናስቀምጣለን። ካሜራና ማይክሮፎን ብቻ ነው የምንይዘው። የሰውነት ማሽኑ አጥንትን፣ የውስጥ አካላትን ጭምር ያሳያል። ይህ የሚደረገው አዲስ ገቢዎች በሰውነታቸው ውስጥ ምንም አይነት የተከለከለ ነገር እንደ ሚሞሪ ካርድ፣ ቺፕስ ወይም ስልክ ቻርጀር እንዳይደብቁ ነው። ሌላ ጥብቅ ፍተሻም ተደርጓል። ጫማችንን እንድናወልቅ ተደርጎ ካልሲያችን ውስጥ ጭምር ተፈትሿል። ወታደሮቹ አደገኛ ስራ ስለሚሰሩ ቢለዩ አደጋ ስለሚገጥማቸው ጭንብል ያደርጋሉ። እኔ ግን ፊታቸውን እያየሁ ማውራት ስላለብኝ አላደረኩም። ወደ ምዝገባ ክፍል ገብተናል። ወንጀለኞቹ ሲያዙ መታወቂያ ስለማይዙ የጣት አሻራና ፎቶ እዚህ ይነሳሉ። አንድ የሴኮት አካል ከሆኑ በኋላ ከቤተሰብ ጋር ያላቸው ግንኙነት ለዘላለም ይቋረጣል። ቤተሰብ መጠየቅ የተከለከለ ነው። በጥብቅ ቁጥጥር ወቅት ጥቂት ንጹሃን ሰዎች በስህተት ሊታሰሩ ይችላሉ። ከቤተሰብ ጋር ግንኙነት ስለሌላቸው የት እንዳሉና በህይወት መኖራቸውን ቤተሰቦቻቸው አያውቁም። የዶክመንተሪ የጠፋባቸውን ዘመድ የሚያዩበት የመጀመሪያ ዕድል ሊሆን ይችላል። ወደ እስረኞቹ ከመግባታችን በፊት የእስር ቤቱን የጦር መሳሪያ ክፍል ጎብኝተናል። አመጽ ቢነሳ ለመከላከል ዝግጁ ናቸው። ቲ65 ጠመንጃና 12 ጌጅ ሽጉጥ ይጠቀማሉ። እስረኞቹን ለማንቀሳቀስ የተለያዩ ሰንሰለቶች፣ ካቴናዎች ጥቅም ላይ ይውላሉ። እስካሁን የማምለጥ ሙከራ አልተደረገም። የአመጽ መከላከያ ጥጥቆች ራስን አካልን ሙሉ በሙሉ የሚጠብቅ ናቸው። እስር ቤቱ በጣም ትልቅ ስለሆነ በአውቶቡስ መጓዝ አለብን። 1000 የሚሆኑ ሰራተኞች እዚህ ውስጥ ይሰራሉ። በግቢ ውስጥ ያሉት ጠጠሮች አንድ ሰው ሲራመድ ድምጽ በማውጣት እንደ ማንቂያ ደውል እንዲያገለግሉ ሆነው ተብሎ የተጠቀሙ ናቸው። አሁን ከዓለም አደገኛ ወንጀለኞች ጋር ፊት ለፊት ልንገናኝ ነው። ከ2500 በላይ እስረኞች ባሉበት ክፍል ውስጥ እንገናኛለን። ሁሉም ነጭ ቲሸርትና ቁምጣና ነጠላ ጫማ ለብሰዋል። አብዛኞቹ በ20ዎቹ ዕድሜዎች መጀመሪያዎች ናቸው። እዚህ ያሉት አንዳንድ እስረኞች በመቶዎች ለሚቆጠሩ ንጹሃን ሰዎች ሞት ተጠያቂ ናቸው። እስረኞቹ ማነጋገር በፍጹም የተከለከለ ነው። ከቢጫው መስመር ማለፍ አይቻልም። እያንዳንዱ ክፍል 80 እስረኞችን ይይዛል። አንዳንዴም እስከ 150 ሊደርስ ይችላል። እያንዳንዱ እስረኛ ያለው የግል ቦታ 0.5 ስኩዌር ሜትር ብቻ ነው። ከክፍላቸው መውጣት ወይም የፀሐይ ብርሃን ማየት አይችሉም። ህይወታቸው በጣም አሰልቺና ሮቦታዊ ነው። በየሁለት ሳምንቱ ጸጉራቸውንና ጺማቸውን ይላጫሉ። የኤምኤስ 13 እና የወሬ 18 ቡድን አባላት በአንድ ክፍል ውስጥ አብረው ይኖራሉ። በውጭ ቢሆኑ አንዱ ሌላውን ይገል ነበር። እዚህ ግን አብረው መኖር ተምረዋል። አብዛኞቹ ሰውነታቸውን፣ ፊታቸውን በንቅሳት የተሸፈነ ነው። የእንባ ጠብታ ንቅሳት የሰውን ህይወት ማጥፋታቸውን ያሳያል። የሰይጣን ቀን ንቅሳት ሰይጣን እንደሚያመልኩ ያሳያል። ጠባቂዎቹ ከላይ ባለው መንገድ ላይ ሆነው ሁሉ ጊዜ የሚከታተሏቸዋል። መብራት በቀንና በሌሊት አይጠፋም። በሳምንት ለ1 ሰዓት ብቻ ለስፖርት ይወጣሉ። ምግብ በቀን 3 ጊዜ ይሰጣቸዋል። ባቄላ፣ ሩዝ፣ ፓስታ ብቻ ነው። ስጋ ወይም የተመጣጠነ ምግብ የለም።